ሰላም ጤና ይስጥልኝ። ውድና የተከበራችሁ የርችቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ፈጣሪ ይመስገን ሰላም ነው። ዛሬ ደግሞ ለየት ያለ የባሚያ ኢዳም ባሚያ አሰራር በስጋ ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ላይክ እና ሰብስክራይብ ያደረጋችሁ አብራችሁ ይቆዩ እላለሁ። ባሚያን ለመስራት ያዘጋጀሁት 3 ቲማቲም፣ 3 ቀይ ሽንኩርትና ነጭ ሽንኩርት፣ ቃሪያ፣ ማጂ እና 1 ሰልሳ፣ እዚህ ጋር ደግሞ የተፈጨ ቁንዶ በርበሬ፣ ወረቃ ቃር፣ ከሙን፣ የተፈጨ ድንብላል፣ ሙሸከል ቅመምና ትንሽ እርድ አርጌ ነው ያዘጋጀሁት። ስጋዬን በዚህ መልኩ አዘጋጅቻለሁ። እዚህ ጋር ባሚያ ያለ ቀንጥሻ አዘጋጀ በረዶ ቤት አስገብቼው ስለነበረ ነው እንደዚህ የሆነው ማለት ነው። መጀመሪያ የሚበቃኝን ስጋ በዚህ መልኩ አድርጌ እጥደዋለሁ ማለት ነው። እንደዚህ ሲፈላ ከላይ ያለውን ስልፋፎቱን በዚህ መልኩ እናነሳዋለን። በኋላ መረቁ ዝርክርክ እንዳይል ከላይ እንደዚህ በዚህ መልኩ ጽድት እስኪል ድረስ እንደዚህ በማንኪያ አነሳዋለሁ ማለት ነው። እንደዚህ አንስቼ ከጨረስኩ በኋላ እከድነዋለሁኝ ለአንድ 15 ደቂቃ እስኪበስልኝ ድረስ። እዚህ ጋር ደግሞ ድስቴ ላይ ትንሽዬ ዘይት ጨምራለሁ። ከዛ የከተፍኩትን ሽንኩርት በዚህ መልኩ ጨምሬ አቁላለዋለሁ ማለት ነው። ወረቃ ቃሬን ጨምራለሁ። እንደዚህ ሽንኩርቴን ጥብስ ካረኩኝ በኋላ ነጭ ሽንኩርቴን ጨምራለሁ። አብሬ ለተወሰነ ደቂቃ ከሽንኩርቴ ጋር እንደዚህ በደንብ አድርጌ አቁላለዋለሁ። ሽንኩርቴን በዚህ መልኩ አቁላለሁ በኋላ ሰልሳ ጨምራለሁ። ያዘጋጀሁትን ቅመም እጨምራለሁ። ቲማቲሜን በዚህ መልኩ ጨምራለሁ። እንደዚህ ከጨመርክ በኋላ በደንብ አቁላለዋለሁ ማለት ነው። ማጂ ጨምሬያለሁ። ከዛ ስጋዬ ከበሰለልኝ በኋላ አውጥቼ ካቁላለሁት ላይ እዚህ ጋር ስጋዬን እጨምራለሁ። ትንሽ የስጋ መረቄን ጨምርበትና ውሃ አልጨምርም። የስጋውን መረቅ እጨምራለሁ። ስጋውን እዚህ ጋር ከጨመርኩ በኋላ መረቄን ጨምራለሁ ማለት ነው። ከዛ ስጋ ደግሞ እዚህ ጋር ለተወሰነ ደቂቃ ይበስላል አብሮ ከመቁሎው ጋራ ማለት ነው። ከዛ ያዘጋጀሁትን ባሚያዬን በዚህ መልኩ
አጥቤው እንደዚህ ያዘጋጀዋለሁ ማለት ነው። ጠቆር ያለው በረዶ ቤት ስለነበረ ነው። ቀንጥሼ በረዶ ቤት አድርጌው ስለነበረ ነው። ከዛ ከላይ እንደዚህ ባሚያዬን ጨምራለሁኝ። በዚህ መልኩ እጨምርና እንዲበስል ግጥም አድርጌ እተዋለሁ። እሳቱን ቅንስ አድርጌ ማለት ነው። ውድ ተመልካቾች ባሚያዬ በዚህ መልኩ ቆንጆ ሆኖ እየበሰለልኝ ነው ማለት ነው። ከበሰለ በኋላ ከላይ ቃሪያን በዚህ መልኩ አድርጋለሁ። ያው ብዙ እንዲለባለብ ስለማይፈልጉ ለቃናው ብቻ ነው የማደርገው ማለት ነው። ይህን መስሎ ቆንጆ ሆኖ በስሎልኛል። ከበሰለ በኋላ ከላይ የድንብላል ቅጠል ነው የምጨምረው። መጨረሻ ከበሰለልኝ በኋላ ነው የምጨምረው ማለት ነው። ይህን ይመስላል ተመልካቾች። እንግዲህ የባሚያ አሰራሬ ይህን ይመስላል ማለት ነው። ትወዱታላችሁ፣ ሰርታችሁ ቅመሱ ትላለሁኝ። አውቃለሁ ሁሉ የተለያየ አሰራር ነው ያለው። ባሚያ ብዙ አይነት አሰራር አለው። እኔ ደግሞ በዚህ መልኩ ነው የምሰራው። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ እላለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ።